የትዳር መሰረቱ ከመጀመሪያው ከጥንቱ ካንተነው ይሄንን ቤት ባርከው አይቁም ተጀምሮ መሪ እንደሌለው ሁለንተናው ይመር ሞት እስከሚለየው ሁለት ለነበሩ አንድ መሆናቸው ምክንያት የሆን ጌታ በመሃላቸው የተመሰረተው የትዳር ሕይወቱ ክርስቶስ እንዲደምቅ ውብ እንዲሆን ቤቶ አብ የሚከብርበት ይሁን ጎጆአችሁ ሰላም ፍቅር ደስታ አይጥፋባችሁ የትዳር መሰረቱ ከመጀመሪያው ከጥንቱ ካንተነው ይሄንን ቤት ባርከው አይቁም ተጀምሮ መሪ እንደሌለው ሁለንተናው ይመር ሞት እስከሚለየው ሁለት ለነበሩ አንድ መሆናቸው ምክንያት የሆን ጌታ ኑር በመሃላቸው ልዑል እግዚአብሔር ጋብቻን ጀማሪ ቅዱስ የተባለው በጥንድነት መሪ የጎጆው ራሱ ብቻህን ታየበት ይጸናል ያልከው ፍቅር ይንገስበት አንተ ያለበት ቤት ስጋት የለበት አንተ የመረከው ክፉ አያውቅም አንተ ያለበት ቤት ስጋት የለበት አንተ የመረከው ክፉ አያውቅም የሴቷ የወንዱ ብቸኝነታቸው በቃችሁ ተብለው ቀንቶ መንገዳቸው ወግ ማረግ ከሆነ ከተደሰትክበት በጸጋ ይጠበቁ ዝለቅ ያለ ወረት የትዳር መሰረቱ
ከመጀመሪያው ከጥንቱ ካንተነው ይሄንን ቤት ባርከ እንደ ጉድ ሲዘገብ ይኸው አደረሰን አበቃን ለዚህ ቀን። ሰርጌ ነው ዛሬ 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 ይጋበዝልኝ ይወጣን ኢየሱስ ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ይሰብሰብና ኢየሱስ ይበል ዘሬ ማንዘሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ዘገሊላ በድግሱ ቦታ ወዳጅ ዘመን ገብቶ ሁሉም ይዞ ቦታ ከልክ የታሰበው ሲያልቅ በድንገት በጨዋታ መሃል ባዶ ሲሆን ማጀት አንገቴን ሊያስደፋኝ ቢበዛ ጭንቀቴ ኢየሱስ የሚባል ለካ ገብቷል ቤቴ ወጥቼ ወርጄ ሲጠፋብኝ መላው በድንገት ኢየሱስ ማደጋዬን ሞላው። አንተ ያለህበት የታደምክበት ገባ ከቤቴ ሁሉም ይሞላል። አንተ ያለህበት የታደምክበት ግባ ከቤቴ ሁሉም ይሞላል። አበቃለት ያለው ማነው? ከትናንቱ ይልቅ ደማቁ ዛሬ ነው። አበቃለት ያለው ማነው? ከትናንቱ ይልቅ ደማቁ ዛሬ ነው። ከፍታዬን ደምድሞታል ጥብቅ አድርጎት እጄን ልቤ እንዴት ይረታል። ከፍታዬን ደምድሞታል ጥብቅ አድርጎት እጄን ልቤ እንዴት ይረታል። ሙሽራዋ ጌጥ ያምራል ሙሽራው ድንቅ አርጎ የሰራቸው የላዩ ልዩ ነው። ከፍ አርጎት እንደገና ከፍ አርጎት ለውዳሴ መች ሊደንቅ የሌለበት ተወዳኝ ኢየሱሴ። ሰርጌ ነው ዛሬ 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 ሰርጌ ነው ዛሬ
ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ይጋበዝልኝ ይወጣን ኢየሱስ ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ይሰብሰብና ኢየሱስ ይበል ዘሬ ማንዘሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ አንተ ያለህበት የታደምክበት ግባ ከቤቴ ሁሉም ይሞላል አንተ ያለህበት የታደምክበት ግባ ከቤቴ ሁሉም ይሞላል አንተ ያለህበት የታደምክበት ግባ ከቤቴ ሁሉም ይሞላል አንተ ያለህበት የታደምክበት ግባ ከቤቴ ሁሉም ይሞላል
Yeah.
ማቴዎስ ወንጌል ምዕራፍ 5 ከቁጥር 15 እስከ 20 ያለውን እናወጣለን። እሺ አውጥታችሁ እንደሆነ በጌታ ስም አነባለሁ። እኔ ሕግንና ነቢያትን ለመሻር የመጣው አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም። እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የወጣ ወይም አንዲት ነጥብ ከቶ አታልፍም፣ ሁሉ እስኪፈጸም ድረስ። እንግዲህ ከነዚህ ከሁሉ ካነሱት ትእዛዛት አንዲቱን የሚሽር ለሰውም እንዲሁም የሚያስተምር ማንም ሰው በመንግሥተ ሰማያት ከሁሉ ታናሽ ይባላል። የሚደረግ ግን የሚያስተምርም ማንም ቢሆን እርሱ በመንግሥተ ሰማያት ታላቅ ይባላል እላችኋለሁ። ጽድቃችሁ ከጻፎች ከፈሪሳውያን ጽድቅ ካልበለጠ ወደ መንግሥተ ሰማያት ከቶ አትገቡ። አሁን የምንታመንበትን የክርስትና ሃይማኖት መግለጣችንን እናስታውቃለን። እኔ ሁሉን በሚችል ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ፣ ደግሞም በአንድ ልጁ በመንፈስ ቅዱስ በተጸነሰ ከድንግል ማርያም በተወለደ በጴንጤናዊው በጲላጦስ ዘመን መከራን በተቀበለ በተሰቀለ በሞተ በተቀበረ ወደ ሲኦል በወረደ በሦስተኛውም ቀን ከሙታን በተነሳ ወደ ሰማይ በወጣ ሁሉን በሚችል በእግዚአብሔር አብ ቀኝ በተቀመጠው በሕያዋንና በሙታን ሊፈርድ ከዚያም በሚመለስ በጌታችን በኢየሱስ ክርስቶስ አምናለሁ። ደግሞ በመንፈስ ቅዱስ በአንዲት ቅድስት የሐዋርያት ቤተክርስቲያን በቅዱሳን አንድነት በኃጢአት ስርየት በሥጋ ትንሣኤ በዘላለም ሕይወት አምናለሁ። አሜን። እግዚአብሔር ይባርካችሁ። እንቀመጣለን። 28 ያለው ነው አው በኋላ ጸልየን እግዚአብሔርን ቃል የምንማርበት ይሆናል። ቦታውን በጌታ በኢየሱስ ክርስቶስ ስም አነባለሁ። እግዚአብሔርም አለ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረ፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሉአት፣ ግዙአትም፣ የባህርንም ዓሦችና የሰማይን ወፎች በምድር ላይ የሚንቀሳቀሱትንም ሁሉ ግዙአቸው። አጭር ጸሎት እንጸልያለን። ታላቅና የተፈራ የሰማያትና የምድሪቱ ጌታ ይህንን የተቀደሰ ጊዜ ይህንን የተባረከ ጊዜ ስለሰጠህን ይህችን ቤተ ክርስቲያን ጌታ ሆይ ስለረዳት
እግዚአብሔር ሆይ ቤተ ክርስቲያንን እያሰፋ ስለሆነ እየባረካ ስለሆነ እጅግ እናመሰግናለን። ከፍ ያለ ምስጋና ለስምህ ይሁን። እግዚአብሔር አምላካችንና አባታችን ሆይ ሁሉ ነገር በተበላሸበት ጊዜ ሁሉ ነገር በተበላሸበት ሰዓት እግዚአብሔር ሆይ ቅዱስ ጋብቻ እንደ እግዚአብሔር ቃል በዚህ ቤተ ክርስቲያን ላይ እንዲሆን እንዲደረግ እግዚአብሔር ሆይ ይህችን ማህበረ ምእመናን ስለረዳት ሙሽሮችን ስለረዳቸው ቤተሰቦቻቸውን ስለረዳቸው ስላስደሰተን ደስታ ስለሰጠህን እጅግ እናመሰግናለን። ወሰን የሌለ ምስጋና የማይቋረጥ ምስጋና ብዙ ጅረት የሚፈስ ምስጋና ብዙ ውሆች የሚፈስ ምስጋና ለአንተ ለአምላካችን ለእግዚአብሔር ለዘላለም ይሁን። ቃልህን በኢየሱስ ስም ተናገረ። ተጽዕኖ ሁሉ ይመታ። ይህ ስለምታደርግ እንወድሃለን በጌታ በኢየሱስ ስም አሜን። ክርስቲያናዊ ጋብቻ እና ዓላማ በሚለው ሐሳብ ነው እግዚአብሔርን ቃል የምንማረው። ክርስቲያናዊ ጋብቻና ዓላማ ወይም ክርስቲያናዊ ጋብቻና የጋብቻ ዓላማ በሚለው ሐሳብ የእግዚአብሔርን ቃል እንከፋፈላለን ማለት ነው። በመጀመሪያ ደረጃ ላይ ክርስቲያናዊ ጋብቻ ምንድን ነው የሚለውን ካየን በኋላ ዓላማዎችን በተወሰነ ደረጃ ሁሉን ባይሆን ለማየት እንሞክራለን። እግዚአብሔር ስም የተመሰገነ ይሁን። እንግዲህ ክርስቲያናዊ ጋብቻ ምንድን ነው ለሚለው ጥያቄ መጽሐፍ ቅዱሳዊ ምላሽ ልንይዘው ይገባናል። ክርስቲያናዊ ጋብቻ ማለት በክርስቶስ አምነው በዳኔ በአንድ በተፈጥሮ ወንድና በክርስቶስ አምና በዳነች በአንዲት በተፈጥሮ ሴት መካከል እንደ እግዚአብሔር ቃል በኪዳን የሚመሰረት ቅዱስ ውህደት ነው። ክርስቲያናዊ ጋብቻ ማለት በክርስቶስ አምኖ በዳነ በአንድ በተፈጥሮ ወንድና በክርስቶስ አምና በዳነች በአንዲት በተፈጥሮ ሴት መካከል እንደ እግዚአብሔር ቃል በቃል ኪዳን የሚመሰረት ቅዱስ ውህደት ነው። ይህንን የእግዚአብሔር ቃል ይናገራል። ጥቅሶችን ምናልባት ለራሳችሁ ለመያዝ ከፈለጋችሁ ትይዛላችሁ። ወሳኝም ስለሆነ አሁን ያነበብነውን ክፍል መያዝ ትችላላችሁ። የማርቆስ ወንጌል ምዕራፍ 10 ከቁጥር 6 እስከ 9 ያለው፣ ማቴዎስ 19 ከ3 እስከ 6 ያለው ይህንን ትይዛላችሁ። ምናልባት የዛሬን በእኛም ቸርች መሰረት በካላንደሩ መሰረት ያለውን ሀሳብ ለምን አልተናገረም የምትሉ ከሆነ በአጭሩ እሱ እንደሰማችሁት ስለ ፍቅር ነው የምናገረው። በአዲስ ኪዳን ሕግጋት በሁለት ተጠቅልሏል። 10ቱ ሕግጋት በሁለት እንደተጠቀለሉ ጌታ ኢየሱስ ክርስቶስ ሕግ ፍጻሜ እያለ ይናገራል። ሌላ ቦታም ማየት ትችላላችሁ። ዛሬ ከስላሴ በኋላ ስድስተኛ ይሁድ ሆኖ ስለ ፍቅር ነው የምናገረው። የወንጌል ስርጭት ቀን ይላል። አዎ መጀመሪያ ፍቅር እግዚአብሔር ነው። እግዚአብሔር ደግሞ ልጁን ኢየሱስ ክርስቶስን በመላክ ፍቅር መሆኑን ገልጿል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ብታዩ ሌሎች ክፍሎችን ማየት እንችላለን። ግን ሕግ ሁሉ በሁለት ተጠቅልሏል በአዲስ ኪዳን። አንደኛ እግዚአብሔርን መውደድ፣ ሁለተኛ ሰውን መውደድ። ቅድም አለዳ ላይ የተነበቡ ጥቅሶችንና አሁን የወንጌል ክፍልን ብታዩ ያንን ታገኙታላችሁ ማለት ነው። ምናልባት ለምን አልለካም የምትሉት ካላችሁ እሱን ማየት ትችላላችሁ። እሱ መስበት አጥቶኝ አይደለም፣ ከጊዜው ጋር የሚሄድ ጉዳይ ሊናገር ብዬ ነው። የእግዚአብሔር ስም የተመሰገነ ይሁን። ስለዚህ ክርስቲያናዊ ጋብቻ ማለት በደንብ እንድትይዙ ፈልጋለሁ። በክርስቶስ አምኖ በዳነ በአንድ በተፈጥሮ ወንድና በክርስቶስ አምና በዳነች በአንዲት በተፈጥሮ ሴት መካከል እንደ እግዚአብሔር ቃል በቃል ኪዳን የሚመሰረት ቅዱስ ውህደት ነው። ዘፍጥረት ምዕራፍ 2 ቁጥር 18 ላይ ማለት ትችላላችሁ። እስኪ 25 ያለው ክፍል ማየት በደንብ ትችላላችሁ ማለት ነው። ምናልባት ለምን የተፈጥሮ ወንድ የተፈጥሮ ሴት የሚባል ቃል እዚህ ጋር መጣ ብትሉ ከሆነ አሁን በእኛ ዘመን ላይ የሰው ሰራሽ ሴትና የሰው ሰራሽ ወንድ ስላለ ነው።
እንግዲህ ብዙዎቻችሁ ያው ከተማ አካባቢ ስለሆናችሁ ይሄን ሊሰሙት ይችላል ብዬ አስባለሁ። ወደዚህ ወደኛ ምድር ብዙ የለም። እንግዲህ ወደ ውጭው ዓለም ስንሄድ የተፈጥሮ ወንድና የሰው ሰራሽ ሴት ይጋባል። እንዴት ነው የሚጋቡት? ልክ አሁን እኛ ለአልጋ ለሳጥን ለተለያዩ ነገሮች ሄደን ባለሙያ ጋር ትዕዛዝ ሰጥተን እንደምናሰራ ወንዱ ሄዶ ያሰራል። የሚፈልገውን አይነት ሴት የሚፈልጋት ሴት እንዲህ አይነት ነች፣ መልኳ፣ ቁመቷ፣ እግሯ፣ እጇ፣ ሁለመናዋ ብሎ ትዕዛዝ ሰጥተው ያሰራል። አርቲፊሻል ሰው ማለት ነው። ከዛ በኋላ ጋብቻ ነው ተብሎ እንግዲህ ሲደወልለት ያንተ ሚስት እንደዚህ ተሰርታ ወጣለች ሲባል ሄዶ አስቶ ወደ ጋብቻ ይገባሉ ማለት ነው። ሴቷም እንደዚህ። ስለዚህ ነው በተፈጥሮ ሴትና በተፈጥሮ ወንድ መካከል ይደረጋል። ያሱ ስለዚህ ነው ማለት ነው። ብዙ አሁን ለማንሳት አልፈልግም። የጾታ ለውጥ አለ በዚህ በእኛ ዘመን ላይ በውጭው ዓለም ላይ ወንዱ እኔ ሴት መሆን ነበረብኝ፣ እግዚአብሔር ተሳስቶ ነው እኔን ወንድ ያደረገኝ፣ ስለዚህ ጾታዬ መለወጥ አለበት ብለው ያንን የሚያደርጉ በተለይ አሜሪካ ላይ ወደ ታች የተሰራ ቤት አለ። ከመሬት ወደ ታች የተሰራ ፎቅ ሆስፒታል እዛ ሄዶ ያንን ነገር ይችላሉ ይሰራሉ። ወንድ ሴት ለሚሆን ከፈለገ ሴት ይሆናል፣ ጾታው ተለውጦ ማለት ነው። ሴትም እንደዚህ። ስለዚህ እንዲህ አይነት አስቸጋሪ አሰራሮች በእኛ ዘመን ላይ አሉ ማለት ነው። እንግዲህ ወደ እኛ ምድር ወደ ኢትዮጵያ ወደ አፍሪካ ብዙ ባይገባም ውጭው ዓለም ላይ እንዲህ አይነት ነገሮች አሉ። ያው የምንሰማቸው ነገሮች በስውርም በግልጽም አሁን እየታዩ እየመጡ ቤተክርስቲያንን እየተፈታተኑ ስለሆነ ያ ደግሞ እንደ ክርስቲያኖች የእግዚአብሔርን ቃል መያዝ አስፈላጊ ስለሆነ ነው ይህንን ሀሳብ ያመጣው ማለት ነው። እግዚአብሔር ስም ለዘላለም የተመሰገነ ይሁን። ሌላኛው ክርስቲያናዊ ጋብቻ በፍቅር በቅድስናና በቃል ኪዳን ላይ የተመሰረተ ነው። ክርስቲያናዊ ጋብቻ በፍቅር በቅድስናና በቃል ኪዳን ላይ የተመሰረተ ነው። ዕብራውያን ምዕራፍ 13 ቁጥር 4 ማለት እንችላለን። ሁላችንን በሰላም ስላደረስከን በሰማይና በምድር የከበረ ምስጋና ላንተ ይሁን። እግዚአብሔር ሆይ ጊዜ ሰጠይ፣ ዘመን ሰጠይ፣ የዘላለም አምላክ እግዚአብሔር ቀን ሰጠይ። በዛሬው ቀን እግዚአብሔር ሆይ ሁለተኛ የሆነውን ያንተን ቃል በኢየሱስ ክርስቶስ ስም እንድንሰማ ይህንን ማለዳ ለኛ ባርከ ስለሰጠህን በሰማይና በምድር የከበረ ምስጋና ላንተ ይሁን። በኢየሱስ ክርስቶስ ስም አንተ በዙፋን ላይ ከፍ በል። ጌታ ሆይ ዛሬ ደግሞ እግዚአብሔር አባታችንና አምላካችን በቤተ ክርስቲያናችን እጅግ ስንጠባበቅ ለነበረው ለዚህ ሰርግ ስነ ስርዓት እግዚአብሔር ሆይ ማይበለ ምእመናንን እግዚአብሔር ወንድምን ይተንን ቤተሰቦቻቸውን ጠብቀይ
ቁጥር 34 እስከ 35 ያለውን ስፍራ ብቻ ነው ማነበው። ስፍራውን በጌታ በኢየሱስ ስም አነባለሁ። እርስ በርሳችሁ ትዋደዱ ዘንድ እንደወደድኋችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ ይላል። ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ ለደቀ መዛሙርት ከተናገረው ቃሎች ውስጥ አንደኛውና ዋናው ቃል ነው። እኛ የክርስቶስ ደቀ መዝሙር ወይም የክርስቶስ ተማሪ ወይም የክርስቶስ ተከታይ መሆናችንን የሚገልጸው በሌላ በምንም አይደለም፣ በፍቅር ነው። ክብር ለጌታ ይሁን። እንግዲህ እርስ በርሳችሁ ብትዋደዱ ሰዎች በዚህ ደቀ መዛሙርቴ መሆናችሁን በዚህ ያውቃሉ ስለምን ጌታ ለሁላችን ፍቅር ይስጣል። ጌታ ለሙሽሮች ፍቅር ይስጣቸው። አሜን ያላችሁ ነው። ያው ማይክ ስለሌለ ለኔ አይሰማም፣ የብዙዎች ድምፅ ስለሚሰማ ማንኛውም ጥያቄ ስትጠየቁ አሜን በማለት መስማማታችሁን ብትገልጹ ጥሩ ነው ይላለው። ክብር ለጌታ ይሁን። ተሰብኳል፣ ተዘምሯል፣ ተጸልየዋልና አሁን ሙሽሮቹ ወደዚህ ጋር አግዘዋል። ሚዜዎች እነሱን አግዙና ወደዚህ ሸኙ። እነሱ ነው የሚያሉት፣ እናንተ እዛ ትሆናላችሁ። ወደዚህ ነው የተወደዳችሁ ክርስቲያኖች ባልና ሚስት ተባብረው በኖሯቸው ተረድተው እንዲኖሩ የሚያገኟቸው ሐዘን እንዲቀልላቸውና ደስታ በረከት እንዲያገኙ እግዚአብሔር ጋብቻን መሰረተ። ስለዚህ የጋብቻ ስርዓት ቅዱስ ነው፣ ሐሳቡን ቅዱስ ነው። ባለቃል ኪዳን የሆኑ ባልና ሚስት ሊዋደዱና እርስ በርሳቸው ሊተባበሩ ይገባቸዋል። እንደዚህ ሲሆን ብቻ የጋብቻ ይገባቸዋል። እውነትን በመናገርና በመልካም አካሄድ እርስ በርሳቸው ተባብረው መኖር ያስፈልጋቸዋል። ባልና ሚስት ቃል ኪዳናቸው ከቶ የማይካድ መሆኑና በሁለቱ ላይ ፍጹም የሆነ ታማኝነት እንደሚፈለግባቸው መገንዘብ ያስፈልጋቸዋል። ስለዚህ እንደ እግዚአብሔር ፍቃድ ኪዳናቸው እንዲጀመርና እንዲጸናም በፍጹም ልባቸው እርሱን መለመን ይገባቸዋል። እንደዚህ ሲሆን ብቻ ይህ ጋብቻ በምድራዊ ኖሯቸው ከሁሉም የበለጠ የምቾት ኑሮ ይሆንላቸዋል። ሁሉን የሚችል አምላክ ጸጋውንና በረከቱን ያብዛላችሁ። አሜን። አሁን መጽሐፍ ቅዱስ ስለ ፍቅርና ስለ ስጦታ፣ ስለ መጋባት የሚያስተምረንን እንስማ። ጌታችን ኢየሱስ ክርስቶስ እንዲህ ብሎ ያስታውቃል። ፈጣሪ በመጀመሪያ ወንድና ሴት አደረጋቸው አለም። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። ስለዚህ አንድ ሥጋ ናቸው እንጂ ወደፊት ሁለት አይደሉም። እግዚአብሔር ያጣመረውን እንግዲህ ሰው አይለየው። ደግሞም ሐዋርያው እንዲህ ይላል፣ እርስ በርሳችሁ በመተጋገዝ ከእናንተ እያንዳንዱ የሌላውን ከባድ ሸክም ይሸከም። በዚህ አይነት የክርስቶስን ሕግ ትፈጽማላችሁ።
ደስታ እንዲሆን ደስታ ላችሁና በአንድ ሀሳብ ፍጹማን እንድትሆኑ ፍቅርና ሰላም የሞላው አምላካችን እናንተ ሙሽራው መልስ ሲሰጥ በጭብጨባ ታረጋግጣላችሁ። እናንተን የጣለን ሁሉን በሚችል አምላክና በዚች ማህበር ፊት እጠይቅሃለሁ። አስተርን የቃል ኪዳን ሚስት ልትሆንና በጭንቀት ጊዜና በደስታ ጊዜ በድህነት ጊዜና በሀብት ጊዜ ልትወዳት ቃል ትገባለህን? አዎ እግዚአብሔር ሆይ ማይኩን ለሷ ስጣት። ጌታ ይባርከው። በጣም በሙሉ ሞራል ነው ተናገረው። ከሷም እንደዚህ እንጠብቃለን። ሙሽራይቱን ይጠይቃታለሁ። እኔ አንቺን አስተርን ሁሉን በሚችል አምላክና በዚች ማህበር ፊት ይጠይቅሻለሁ። እጣልን የቃል ኪዳን ባልሽ ሊሆንና በጭንቀት ጊዜና በደስታ ጊዜ በድህነት ጊዜና በሀብት ጊዜ ልትወጂው ቃል ትገቢያለሽን? አሁን በእግዚአብሔር ኃይል አሁን ሙሽራው ነው እኔ የሚለውን ከኔ ጋር ይላል። በማይኩ እናንተም እየሰማችሁ እኔ ጣሌ አንቺን አስተርን የቃል ኪዳን ሚስቴ ልትሆነኝ በጭንቀት ጊዜና በድህነት ጊዜ በሀብት ጊዜ ልወድሽ አሁን አገባሻለሁ። ይህንን በእግዚአብሔርና በዚች ማህበር ፊት አረጋግጣለሁ። ለዚህ ምልክት የሚሆን ይህን ቀለበት ይሰጥሻለሁ። ግራኝ ወደ ላይ ከፍ አድርገህ ታደንቃለህ። ሰዎች ያዩ ማለት ነው። ወደ ላይ ከፍ አድርገህ ወደ ላይ እኔ አስተር አንተን የጣልን የቃል ኪዳን ባሌ ልትሆነኝ በጭንቀት ጊዜና በደስታ ጊዜ በድህነት ጊዜና በሀብት ጊዜ ልወድህ አሁን አገባሃለሁ። ይህንንም በእግዚአብሔርና በዚህ ማህበር ፊት አረጋግጣለሁ። ለዚህ ምልክት የሚሆን ይህን ቀለበት ይሰጥሃለሁ። ወደ ላይ ከፍ እጁን አድርገሽ ግራ እጁ ላይ ታደርጊያለሽ። ባለ ቃል ኪዳን እንደሆናችሁ በእግዚአብሔርና በዚች ማህበር ፊት እኔ ቃል ኪዳናችሁን በአብ በወልድ በመንፈስ ቅዱስ ስም አጸናላቸዋለሁ። እግዚአብሔር ከእናንተ ጋር ይሁንና በእውነቱና በፍርሃቱ ይምራችሁ ከአሁን እስከ ዘላለም አሜን። ትበረከካላችሁ። ሁለቱ ሙሽሮች ተበረከኩ። ሁሉን የምትችል የዘላለም አምላክ ሆይ ጸጋህና ምሕረት የማይለዋወጥ ነውና አሁንም ቃል ኪዳን ለገቡት እንለምንሃለን። ዛሬ በፊት የተጋቡትን ቃል ኪዳን አጽናላቸው። በቤታቸው ፍቅር እንዲኖራቸው እርዳቸው። በአንተ ፈቃድ የሚመጣባቸውን ሁሉ በትዕግስትና በምስጋና እንዲቀበሉ ኃይልህን ስጣቸው። ቸሩ አምላካችን ሆይ ጸሎታቸውን ስማ፣ በፈቃድ ምራቸው። ጉዟቸውን ሲጨርሱ ከብፁዓን ጋር በዘላለም ቤት ተቀበላቸው። ስለ ጌታችን ስለ ኢየሱስ ክርስቶስ ስም ብለህ ስማን። አሜን።
ሁላችን ጉባኤው አንድ ላይ ቆመን የጌታ ያስተማረውን ጸሎት እንጸልያለን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንደውም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉን ይቅር እንደምንል፣ ወደ ፈተናም አታግባን ከክፉ አድነን እንጂ መንግሥት ያንተ ነውና ኃይል፣ ምስጋና፣ ክብር ለዘላለም አሜን። እሺ ጉባኤው ትቀመጣላችሁ። ጌታ አምላክ እምነትና በረከትን ይስጣችሁ፣ እስከ ዕድሜያችሁ መጨረሻ ይጠብቃችሁ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ጸጋውን ይስጣችሁ። እሺ ክብር ለእግዚአብሔር ይሁን። ለእግዚአብሔር ክብር ጉባኤው ጭብጨባ እልልታ እናመጣለን። እሺ ትነሳላችሁ። ጌታ ይባርካል። ምሕረቱ ብዙ ነው፣ ምሕረቱ የጌታ እሱ ተጀምሯል ሙሽሪት ቤቷ። ምሕረቱ ብዙ ነው፣ ምሕረቱ የጌታ እሱ ተጀምሯል ሙሽሪት ቤቷ። አዲስ ስፍራ ሰጥቶ በኑሮም ገብቶ ጌታ አደላደለው መስገን አስባለው። ይህን ሁሉ ነገር ስላሳየን ይክበር ቃሉን ላላጠፈው ምስጋናችን ይህ። አዲስ ስፍራ ሰጥቶ በኑሮም ገብቶ ጌታ አደላደለው መስገን አስባለው። ይህን ሁሉ ነገር ስላሳየን ይክበር ቃሉን ላላጠፈው ምስጋናችን ይህ። ምሕረቱ ብዙ ነው የእግዚአብሔር ምሕረቱ እርሱ ተጀመረ የሙሽራው ቤቱ። ምሕረቱ ብዙ ነው የእግዚአብሔር ምሕረቱ እርሱ ተጀመረ የሙሽራው ቤቱ። ምሕረቱ ብዙ ነው የእግዚአብሔር ምሕረቱ እርሱ ተጀመረ የሙሽራው ቤቱ። ምሕረቱ ብዙ ነው የእግዚአብሔር ምሕረቱ እርሱ ተጀመረ የሙሽራው ቤቱ። ፍቅር ግን እስከ ሞት ብርቱ ስለሆነ እሷም ለሱ ሆነ እሱም ለሷ ሆነ። ጌታ ነደደውን የፍቅር እሳት ብዙ ጥፋት ውሃ አይችልም ሊያጠፋት። ሙሽሪት ሙሽራው እንኳን ደስ አላችሁ፣ የቃል ኪዳን አምላክ ያስተሳሰራችሁ። እግዚአብሔር ነውና የትዳር ጅማሬ፣ ኦ ስራው ግሩም ነው ደስ ብሎናል ዛሬ። እግዚአብሔር ፊቱን ያበራላችሁ፣ ጸጋውን ይስጣችሁ። እግዚአብሔር ፊቱን ይመልስላችሁ፣ ሰላሙንም ዕለት በዕለት ይጨምርላችሁ። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን 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 አሜን። እሺ እየዘመርን ሙሽሮችን እንሸኛለን።
Ashugite, ashugite, ililite, ashugite, bonchidago, desidago, ililite, ashugite, madidago, gatidago, ashugite, ashugite, ililite, ovaitite, nugodayo, Yesusayo. Ashugite, ashugite, ililite, ashugite, bonchidago, desidago, ililite, ashugite, madidago, gatidago, ashugite, ashugite, ililite, ovaitite, nugodayo, Yesusayo. Ashugite, ashugite, ililite, ashugite, bonchidago, desidago, ililite, ashugite, madidago, gatidago, ashugite, ashugite, ililite, ovaitite, nugodayo, Yesusayo. Tangwan, tumugalatioba, 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 nutosa wantan, tumugalatioba, 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 nutosa tangwan. Aiba ufaisia galasi, age galasi, aiba ufaisia galasi, age galasi, aiba ufaisia bulachi, age bulachi, aiba ufaisia bulachi. Aiba ufaisia galasi, age galasi, aiba ufaisia galasi, age galasi, aiba ufaisia bulachi, age bulachi, aiba ufaisia bulachi, age bulachi. Ashugite, ashugite, ililite, ashugite, bonchidago, desidago, ililite, ashugite, madidago, gatidago, ashugite, ashugite, ililite, ovaitite, nugodayo, Yesusayo. Ashugite, ashugite, ililite, ashugite, bonchidago, desidago, ililite, ashugite, madidago. ዘመን መጣልኝ ገብቼ ለማጠንጣጣልኝ ተራው ደረሰኝ መታደል ነው መታደል ይህን ጌታ
ልብሰ ተክህኖዬ ለብሼ የአዲስ ኪዳን ካህን ነኝና ገባው ላመልከው መቅረዜን ለኩሼ ተደርጎልኛል ዝምታ በኔ መቼ ያምርብኛል ተፈቅዶልኛል የፈሰሰው ደም እልፍ ብሎኛል እንደ አቤል መስዋዕት ከተቀበለልኝ የኔንም ዝማሬ እሱን ደስ ካለው ዘመኔ ይጠቅልል ዘምሬ መዝሙር አላቆምም እስትንፋሴ እስካለች በዚህች ምድር ላይ ሌላ ምን ሥራ አለኝ የተፈጠርኩትስ ለዚህ አይደል ወይ ያረግልኝ አምልኮዬ ያለኝ ይኸው ስጦታዬ ያረግልኝ አምልኮዬ ያለኝ ይኸው እልልታዬ ይገባል እለዋለሁ በሙሉ ክብሩ ፊቱን እያየው ይገባል እለዋለሁ በሞገሱ ፊቱን እያየው ቃሉ ነግሮኛል ተከፍሏል ብሎኛል ቅድስተ ቅዱሳን መግባት ሆኖልኛል ቃሉ ነግሮኛል ተከፍሏል ብሎኛል ቅድስተ ቅዱሳን መግባት ሆኖልኛል ቃሉ ነግሮኛል ተከፍሏል ብሎኛል ቅድስተ ቅዱሳን መግባት ሆኖልኛል ቀኝ ነው ዘመን መጣልኝ ገብቼ ለማጠን ጣውጣልኝ ተራው ደረሰኝ መታደል ነው ይህን ጌታ ማገልገል መታደል ነው አደገድጋለሁ በፊቱ ልብሰ ተክህኖዬ ለብሼ የአዲስ ኪዳን ካህን ነኝና ገባው ላመልከው መቅረዜን ለኩሼ ተደርጎልኛል ዝምታ በኔ መቼ ተፈቅዶልኝ የፈሰሰው ደም ብሎኛል ከላይ ከአርያም በዙፋኑ ላለው መዝሙር ጸባዖቱ ሲዘምሩ ሰማው ቅዱስ ቅዱስ ሲሉ ዜማቸው ውበቱ ሽታው ያውደኛል የአምልኮ መዓዛ ይሄ ብሎና ነፍስ አይቀርልኝም ወርዶ ሲሸፍነኝ የክብሩ ደመና ያረግልኝ አምልኮዬ ያለኝ ይኸው ስጦታዬ ኢየሱስ ይኸው ማርያም ይኸው ጌታዬ ይገባል እለዋለሁ በሙሉ ክብሩ ፊቱን እያየሁ ይገባል እለዋለሁ በሞገሱ ፊቱን እያየሁ ቃሉ ነግሮኛል ተከፍሏል ብሎኛል ቅድስተ ቅዱሳን መግባት ሆኖልኛል ሙሽራውና በወዳጆቹ እንዲሁም በጓደኞቹ ስም በጣም ይቅርታ መጠየቅ እንፈልጋለን። እንዲህ ያለን አሁን ሁላችንም ሃሌሉያ
በሉስኪ ብዙ ምስጋና ብዙ ዝማሬ ወደ ማደሪያህ ይዤ እገባለሁ አምላክ ነህና ስለሚገባህ አንተን አመልክሃለሁ
ይኸው አፈለቀ ውስጤን አረስርሶ በዛ ተቀለጠ ፈቅዶ ውሃ እንደሚወጣ ከልቤ ደስታ ጩኸት ልቤ ነገር ይኸው አፈለቀ ውስጤን አረስርሶ በዛ ተቀለጠ ፈቅዶ ውሃ እንደሚወጣ ከልቤ ደስታ ጩኸት እልልታ በሚወጣ እልልታ 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 ለኢየሱስ እልልታ 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 ነው ውስጤ የሞላ እልልታ ነው አፌ የሚወጣ እልልታ ነው ውስጤ የሞላ እልልታ እንደገና ሲቀበሉና ነገር ይኸው አፈለቀ ውስጤን አረስርሶ በዚያ ተቀለጠ ፈንቅሎ ውሃ እንደሚወጣ ከልቤ ደስታ ጩኸት ልቤ ልቤ ነገር ይኸው አፈለቀ ውስጤን አረስርሶ በዚያ ተቀለጠ ፈንቅሎ ውሃ እንደሚወጣ ከልቤ ደስታ ጩኸት እልልታ በሚወጣ እልልታ 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 ነው ውስጤ የሞላ እልልታ ነው የሚወጣ እልልታ ነው ውስጤ የሞላ እልልታ ነው አፌ የሚወጣ የአስቸጋሪው ዝናብ ተዋለፈ ማቄን ቀደህ እምባዬን አበስከው ቤቴን አየኸው ደረስክልኝ ለምስጋና በቃው እኔም እንደሰው በቃ አለፈ መከራው ተረሳ ያ ሁሉ አበሳ እንደ ማርያም ከበሮን ሊያነሳ
ተነሳ ልቤ ተነሳ ላመስግን አምሮልኛል ቀኔ ላዜምልህ ልቀኛ አዲስ ላመስግን አምሮልኛል ቀኔ ላዜምልህ ልቀኛ አዲስ ቀኔ ከናቴ ማህፀን ማንም ሳያውቀኝ የመረጥከኝ እንደ እናት እንደ አባት በፍቅር ይዘህ ያሳደግከኝ ሰለቸኝ ታከተኝ ላፍታ ሳትለኝ ከቶ እስከ ዛሬ በኔ ብርታት ሳይሆን ባንተ አይደለም ወይ በሕይወት መኖሬ ዛሬም አንተው ነህ ነገም ተስፋዬ የመጨረሻ መደምደሚያዬ ዛሬም አንተው ነህ ነገም ተስፋዬ የመጨረሻ መደምደሚያዬ ላንተ ዘመኔም ብሰጥ ላንተ ክብር ነው ለኔ ላንተ ይሄም ሲያንስ ነው እንዲህ መሆኔ ላንተ ከሆንኩት በላይ ላንተ ገና ሆናለሁ ላንተ መላሽ ባይሆንም ሰዋለሁ እኔ ማውቀው መልካምነት እናገረው ደግ መሆኔ ሳሞ ካሸው ብውል ደጋግሜ ዞሎብኝ ነው ገብቶ በደሜ ያየ ያውቀዋል የቀን ጊዜ